የኔ ካልሆንሽ የማንም አትሆኝም። ፍቅር የሚባለው ቃል የምትወደው ሰው እንዲኖር መተው ነው። ታገባለች አይደለ? ወንድ አጠገባ ይደርሳል ብላ ያሰበ ሰው አልነበረም። ከ21 በላይ ጊዜ ሰርጀሪ አድርጌያለሁ። በፍቅረኛው ካሚላት መህዲን ላይ አሲድ በመድፋት ኢሰብአዊ ድርጊት በመፈጸሙ አቃቢ ሕግ በመግደል ሙከራ ወንጀል በከፍተኛ ፌዴራል ፍርድ ቤት የሞት ቅጣት ተላልፎበት እንደነበር ይታወሳል። ታዲያም ወንጀለኛው ደምሰው ዘሪሁን የማነ አሁን በምን ሁኔታ ላይ እንደሚገኝ በዝርዝር ውስጥ የምንነግራችሁ ይሆናል። ማህሌት ክፍሌ በተሰኘች ከጀርመን ሀገር በመጣች ግለሰብ ላይ የፈጸመው ከባድ ወንጀልስ ምን ይሆን? ይህንንም የምንነግራችሁ ይሆናል። ሰላም እንደምን ቆያችሁልን? በሀገር ውስጥም በውጭም የምትገኙ ውድ የጎጆ ሾው ቤተሰቦቻችን እኛን ተቀዳሚ ምርጫችሁ ስላደረጋችሁን እናመሰግናለን። ቪዲዮውን ላይክ በማድረግ ጀምሩ። ሼር፣ ሰብስክራይብን በማድረግ የዘወትር ቤተሰብ ሁኑ። እንዲሁም የለቀቅናቸው ቪዲዮዎች በቀጥታ እንዲደርሳችሁ የደወል ምልክቷን በመጫን አብራችሁን ዝለቁ። ካሚላት በምትኖርበት የፈረንሳይ ሀገር ውስጥ ከማራኪ ወግ ጋር ቆይታ አድርጋ ነበር። ታዲያም በዚህ ቆይታ የተለያዩ ሰዎች ሀሳብ አስተያየታቸውን እየሰጡበት ይገኛሉ። ብዙዎች ታውቋታላችሁ ብዬ አስባለሁ። ካሚላት በ2001 ዓ.ም በፍቅረኛዋ አሲድ ተደፍቶባት ከባድ ሁኔታ ከባድ ችግር አሳልፋ ዛሬ ላይ መድረስ የቻለች ጠንካራ እህታችን ናት። ታዲያም ከዚህ ጋር ተያይዞ የልጅነት ውበቷን አሲድ ደፍቶባት በአሰቃቂ ሁኔታ ገጽታዋን እንዲህ በመቀየር ለዚህ ሁሉ ሰለባ ያደረጋት ይህ ግለሰብ የት ደርሶ ይሆን? አሁን ያለበት ሁኔታስ ምን ይሆን? በማለት ብዙዎች ጥያቄ እያነሱ ይገኛሉ። ታዲያም ይህ ግለሰብ ስላለበት ሁኔታና ከካሚላት አሲድ መድፋት በኋላ ደግሞ የሰራውን ከባድ ወንጀል በዝርዝር ውስጥ አካተን ይዘናል። ታዲያም ይህ ግለሰብ ስላለበት ሁኔታና ከካሚላት አሲድ መድፋት በኋላ ደግሞ የሰራውን ከባድ ወንጀል በዝርዝር ውስጥ አካተን ይዘናል። ካሚላት ከዛ ሁሉ የህይወቱ ውጣ ውረድ በኋላ አሁን ላይ በጥሩ ህይወት ትገኛለች። በትዳር ተባርካ 2 ልጆችን ማፍርታለች። ብዙዎች በዚህ ተደስተዋል። በተለይ ባለቤቷን ብዙዎች እያደነቁትም ይገኛሉ። ለጥንካሬዋ ምክንያት ሆኗል። በዚህ ገጽታዋ ከጎኗ የቆመ ብቸኛ ሰው ነው። በዚህም ትልቅ ክብር ይገባዋል ሲሉ ካሚላትም በሌላኛው ወንድ አሲድ ተደፍቶብኝ ህይወቴ ቢበላሽም ሁሉም ወንድ አንድ አይደለምና ይህ ባለቤቴ ከጎኔ በመሆን ዳግም የመኖሬ ተስፋ እንዲያንሰራራ በማድረግ ዳግም ህይወት ሰጥቶኛል የሚል መልእክትም አስተላልፋለች። ይህ ወንጀለኛ ግለሰብ ይህን ድርጊት ፈጽሞባት የልጅነት እድሜዋን ቅርጥፍ አድርጎ የበላባት በብዙ ሕክምና ውስጥ እንድትሰቃይ ያደረጋት የወጣትነት የልጅነት እድሜዋን በከባድ ሁኔታ እንድታሳልፍ ያደረጋት ይህ ግለሰብ በምን ሁኔታ ላይ ይገኛል የሚለውን ብዙዎች ጥያቄ እያነሱ ይገኛሉ። ታዲያ ይህ ግለሰብ በ21 ዓመቷ ነበር በፍቅር ደጋግሞ ይፈልጋት እንደነበርና አብራው ካልሆነች ቤተሰቦቿ ላይም ጥቃት ሊፈጽም እንደሚችል የተለያዩ ዛቻዎችና ማስፈራሪያዎችን ያደርግባት እንደነበር ካሚላት በሰዓቱ የፍቅር ጥያቄውን መቀበል እንደማትችልና እንደማትፈልግ ውሳኔዋን ባሳወቀችው ጊዜ እሷ ላይ አሲድ በመድፋት ዘግናኝ የሆነውን ወንጀል የፈጸመባት። በወቅቱም ይህንን አስመልክቶ ብዙዎችን እጅግ ያስቆጣ ነበር። ብዙዎቹ የማይረሱት አእምሯቸው ላይ በደማቅ ቀለም የተጻፈ ክስተት ነበር። ወንጀሉ ከተፈጸመ 18 ዓመት ሆኖታል። እስካሁን ግን በብዙዎች ትውስታ ውስጥ እንደ ትላንት የሚታወስ ነው። ታዲያም ይህ ግለሰብ የሞት ቅጣት ነበር የተወሰነበት። የሞት ቅጣቱ ወደ እድሜ ልክ እስራት ተቀይሮ እድሜ ልክ እስራት ተፈርዶበት እንደነበር ከዛ ደግሞ ወደ 12 ዓመት የተፈረደበት ሲሆን ኢቢሲ በሰራው ዶክመንተሪ ሲናገር ከዛ ግን ይህ ሁሉ የፍርድ ቤቱ ውሳኔ ሳይፈጸም ቀርቶ በይቅርታ ምህረት ተደርጎለት ከእስር ቤት ወጣ። ከእስር ቤት ከወጣ በኋላ ደግሞ ከባድ ወንጀል ፈጸመ። ከብዙ እህቶቻችን ላይ ከባድ ወንጀሎች በመፈጸም ብዙ እህቶቻችን በማጭበርበር በርካታ ገንዘብ መዝብሯቸዋል። አብረን እንሰራለን እያለ በርካታ ገንዘባቸውንና ንብረታቸውን በቁጥጥሩ ስር አድርጎ እራቁታቸውን
በዜሮ አስቀርቷቸዋል። ታዲያም በእህታችን ላይ አሲድ የደፋው ይህ ግለሰብ በይቅርታ ከወጣ በኋላ ድጋሚ እንዲታሰር ያደረገው ዋነኛው ነገር ግን በጀርመን ሀገር ትኖር የነበረችዋ ማህሌት በተባለችዋ ሴት ክስ ነው። ታዲያም ይቺ ሴት ጀርመን ሀገር ነበር የምትኖረው። ከዛም ወደ ሀገሯ መጥታ የኮንስትራክሽን ስራዎች ነበር ለመስራት የፈለገችው። ታዲያም በሀገሯ ላይ ይሄንን ስራ ለመስራት ትፈልግ ስለነበር ከካሚላት ላይ አሲድ ከደፋባት ግለሰብ ጋር ይተዋወቃሉ። ታዲያ ያተዋወቃቸው አድጎና ጠንክሮ ስራ አንድ ላይ እንደሚሰሩ ይስማማሉ። ታዲያ ከጀርመን የመጣችው ይች ሴት ለዚህ ግለሰብ የስራውን ሙሉ ውክልና ሰጠችው። ከዛም ይህ ግለሰብ የተሰጠውን ሙሉ ውክልና ተጠቅሞ ንብረቶቹን በሙሉ የኮንስትራክሽን እቃዎቿን፣ ማሽኖቿን በሙሉ እንደሸጠባትና ወደ ተለያዩ ቦታዎች በማዘዋወር እሷንም ለብዙ ኪሳራዎች እንደዳረጋት ጭምር ከ3 ዓመት በፊት ኢቢሲ ስለ ካሚላት በሰራው ዶክመንተሪ ላይ ዘግቦታል። ይህንን የተመለከተችው በአገሯ ላይ ኢንቨስት ለማድረግ የመጣችው ሴት በተፈጸመባት የማጭበርበርና የስርቆት ወንጀል የተደናገጠችው ወንጀል ተፈጽሞብኛል በማለት ክስ ልትመሰርት ችላ ነበር። ይህንን የተመለከተው ወንጀለኛው ግለሰብ ሌሎች ሰዎችን በማደራጀት እሷን እንዳጭበርባሪ እንድትቆጠር በማድረግ እሷ ብዙ ተበድላ ያለ ይባስ ብሎ እሷን በደለኛ በማስመሰል በሕግ አካላትም እንደ ወንጀለኛ እንድትታይ በማድረግ የተለያዩ ሰዎችን በማቀናበር ይችን ሴት የተለያዩ ወንጀሎችን ስለፈጸመባት የግለሰቡ አካሄድ ስላላማራት ተመልሳ ወደ ጀርመን ሀገር እንደሄደች ከዛ በኋላ ግን ህዝቡም እንዲማርበት እንዲሁም በተለያዩ የማጭበርበር ድርጊቶች ላይ የተሳተፈ ግለሰብም እንደሆነ ጭምር በወቅቱ ተሰራጭቶ ነበር። ታዲያም በተካሄደው ጥብቅ ምርመራ የተለያዩ የግል ተበዳዮች ብዙ ነገር ተጭበርብረናል፣ አንዳንዶቹን በማታለል ሌሎችን ደግሞ እንዴት እንደሰጠነው እንኳን በማናውቀው ነገር ብዙ ገንዘብ ተጭበርብረናል በማለት ብዙ ሴቶች ቅሬታ እንዳቀረቡም ጭምር ፖሊስ በወቅቱ ማስረጃውን ያሳየው። ይህንንም ተመልክቶ ፖሊስ ድጋሚ በሌሎች ወንጀሎች በዚህ ግለሰብ ላይ ክስ በመመስረትና ድጋሚ እንዲከሰስና የተለያዩ ጉዞዎች እንደተጀመሩ በወቅቱ የተሰሩ ዶክመንተሪዎችን የተመለከት ነው። እንግዲህ ይህ ግለሰብ ከካሚላት ላይ አሲድ ከደፋ በኋላ ከ12 ዓመት እስር በኋላ በይቅርታ ወጥቶ ነበር። ከዛም ግን የተለያዩ እህቶቻችን ላይ በተለያዩ የማጭበርበር የማስፈራራትም ጭምር በርካታ ወንጀሎች ላይ በመሳተፍ ድጋሚ ከርቸሌ በመግባት አሁን ላይ እስር ቤት ላይ እንዳለ መረጃዎች ያሳያሉ። በበርካቶቻችን አእምሮ ውስጥ ጊዜው የቆየ ቢመስልም የ18 ዓመት ድርጊት ልክ እንደ ትላንት እንደተፈጸመ ይታወሰናል። ታዲያ ካሚላት አሁን ላይ በጥንካሬ ላይ ትገኛለች። በርካቶችም ከዚህ ጠንካራ ሴት የህይወት ጉዞ ላይ ትልቅ ብርታትና ጥንካሬዎችን እንደሚማሩ አይጠረጠርም። ውድ ቤተሰቦቻችን በአገር ውስጥም በውጭም የምትገኙ በሙሉ እስከ ፍጻሜው አብራችሁን ስለቆያችሁ እናመሰግናለን። ቪዲዮን ላይክ፣ ሼር፣ ሰብስክራይብ በማድረግ ለሁል ጊዜ ተወዳጁን በያላችሁበት ሰላማችሁ እንዲበዛ እየተመኘው ለዛሬ የነበረኝን መረጃ እዚህ ጋር አበቃው።